እሺ የተከበራችሁ የእግዚአብሔር ቤተሰቦች የግዕዝ ንባብ ተማሪዎቻችን እንደተለመደው እንግዲህ ዛሬ ሶስተኛ ክፍል ላይ ደርሰናል። ሶስተኛ ክፍል የምንለው አቡነ ዘበሰማያትን ነው። አትብ ገጽዬንና ናኩተከን አይተናል። አሁን አቡነ ዘበሰማያትን ነው የምናየው። እንደተለመደ ምልክቶቹ እነዚህ ናቸው። ሺ ቂ ፍ ይ ናቸው ማለት ነው። ያው ሺን ስናይ ተነሽ መሆኑን፣ ቂን ስናይ ወዳቂ መሆኑን፣ ፍን ስናይ ሰያፍ መሆኑን፣ ይን ስናይ ተጣይ መሆኑን፣ ሰያፍና ተነሽ የምንላቸው እነዚህ ናቸው። ድምፃቸውም ጠንከር ይላል። ኪሩቤል እና ጸለየ የሚለው በሰያፍና በተነሽ ምሳሌ እንድታደርጓቸው። አሃዱ የሚለው ቂ ያለችበት ነው፣ ወዳቂ ማለት ነው። ማርያም ያለችበት ደግሞ ይህ ነው፣ ተጣይ ነው ማለት ነው። ይሄ ሁለቱ ድምፅ ተጣይ ናቸው። አሃዱ ማርያም ስለሚል ተጣይ ማለት ለስለስ ያለ ድምፅ የሚጠቀም እንደማለት ነው። ይሄ ደግሞ ጸለይና ኪሩቤል ደግሞ ጠንከር ያለ ድምፆች ማለት። በዚሁ መሰረት ነው እንግዲህ የምናነባው። አሁንም ሁሉም ወደፊት የምንሄደው በዚህ አይነት ነው። ማስታወሳችሁ ያው እንዳትረሱ ለማድረግ ያህል ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ይህ እንግዲህ በአራቱ ምልክት ኪሩቤልን፣ ጸለየን፣ አሃዱና ማርያምን እያስታወሳችሁ ማንበብ ትችላላችሁ። ምልክቶቹም እዚህ ላይ ያሉት እነሱ ናቸው። በአራተኛው ክፍል እንገናኛለን። ሰላም ቆዩ።